ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኮሊደር ሚዲያ ቤተሰቦች እንደምን አላችሁ? ዝግጅታችንን ላይክ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው ይከታተሉ። ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እያደረጋችሁ እንድታበረታቱን እንጠይቃለን። በዚህ ቻናል ላይ የተለያዩ ሀገር አቀፍ የሆኑ መረጃዎችን እንዲሁም የተለያዩ ሀገራት ገንዘቦች የምንዛሪ ዝርዝር መረጃዎች የሚቀርብበት ቻናል ስለሆነ ከወዲሁ ይህንን ቻናል በተለይ በውጭ ሀገር የምትኖሩ እህት ወንድሞቻችን በጣም ይጠቅማችኋልና ሰብስክራይብ እንድታረጉ እየጋበዝን አሁን ወደ መረጃው እናምራ። የመካከለኛው ምስራቅ ቀውስ የኢትዮጵያ አየር መንገድን በደቡብ አፍሪካ ገበያ ቀዳሚ አደረገው። በመካከለኛው ምስራቅ እየተባበሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ ዕድል ፈጥሯልም ተባለ። በእስራኤል አሜሪካና ኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎልን በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል እየተጠቀሙባት ይገኛሉም ተብሏል። የኢንዱስትሪ መረጃዎች እንደሚያመለክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዝ መጠኖች በድንገት የ110% ጭማሪ አሳይተዋልም ተብሏል። የፍላይት ሴንተር ሳውዝ አፍሪካ የሥራ ኃላፊ ሱጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረው የስረዛና የአየር ክልል ገደቦች መሆኑንም ገልጸዋል። የዓለም አቀፉ የአየር ትራንስፖርት ማህበር መረጃዎች እንደሚያሳዩት የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ መቆየቱን ያረጋግጣሉ። ለአብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69000 በላይ መንገደኞችን በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚ ምርጫ መሆንም ችሏል ተብሏል። በተመሳሳይ በብሪታንያና በደቡብ አፍሪካ መካከል ባለው የጉዞ መስመር ኤምሬትስ በ39000 መንገደኞች በመብለጥ ትልቁ ቀጥተኛ ያልሆነ አጓጓዥ ለመሆንም በቅቷል ተብሏል። በተጨማሪም በደቡብ አፍሪካና በአሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድ እና ከዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪነቱንም አስመስክሯልም ተብሏል። በሌላ መረጃችን ላይ የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ግዙፍ የነዳጅ ማጠራቀሚያ ለመገንባት ማቀዱም ተነገረም። የኢትዮጵያ ኢንቨስትመንት ሆልዲንግ በጅቡቲ ዳመርጃግ ኢንዱስትሪ ፓርክ ውስጥ 150,000 ኪዩቢክ ሜትር ነዳጅ መያዝ የሚችል ማጠራቀሚያ ለመገንባት ባለ 10 ሄክታር መሬት እንዲሰጠው ጠየቀ። ይህ ስትራቴጂካዊ ፕሮጀክት ነዳጅን ከመርከቦች ወደ ባቡር መስመር በቀጥታ በማገናኘት ወደ ኢትዮጵያ በቅልጥፍና ለመጓጓዝ የሚያስችል ሲሆን በተለይም አሁን ያለው የሆራይዘን ተርሚናል የመያዝ አቅሙ በመሙላቱ እንደ አማራጭ የቀረበ ነውም ተብሏል። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሊቀመንበር ምክትል ዋና ስራ አስፈጻሚ መለከት ሳህሉ ጋር ባደረጉት ውይይት ፕሮጀክቱ በባህረ ሰላጤው አካባቢ ካለው ወቅታዊ ቀውስ አንጻር ለኢትዮጵያ የኤነርጂ ደህንነት ወሳኝ መሆኑንም ገልጸዋል። አዲሱ የዳመርጆግ ወደብ በአመት 25 ሚሊዮን ቶን የማስተናገድ አቅም ያለው በመሆኑ ኢትዮጵያ የነዳጅ ክምችቷን እንድታሳድግና ከመርከቦች መዘግየት ጋር ተያይዞ የሚከፈለውን ቅጣት እንድትቀንስ ይረዳታልም ተብሎ ይጠበቃል።